የእንግሊዝ ብሔራዊ ቡድን በድጋሚ በአሜሪካ ምን ገጠመው? እጅግ በጣም አስፈሪ በሆነ መልኩ ልምምድ በሚያደርጉበት የሜዳ አቅራቢያ ላይ ማለት ነው እጅግ በጣም ከፍተኛ የሆነ የተኩስ ድምጽ በትናንትናው ዕለት ሲሰማ ነበረ። በአካባቢው ላይ ይህንን ወንጀል የፈጸሙ ወንጀለኞችም እንግዲህ ያገኙት ሰው ላይ በመተኮስ እንዲሁም ደግሞ አካባቢውን በመረበሽ ማለት ነው እጅግ በጣም አስደንጋጭ የነበሩ ሁኔታዎችን ፈጥረው እንደነበር ነው መረጃዎችን እየተመለከተን የምንገኘው። በትናንትናው ዕለት በድጋሚ ማለት ነው የመሬት መንቀጥቀጥ የእንግሊዝ ብሔራዊ ቡድን ሆቴል በያዙበት አካባቢ ላይ አጋጥሟቸው ማለት ነው በከፍተኛ ድንጋጤ ውስጥ ገብተው እንደነበረ ቀደም ብዬ መረጃውን አድርሻችሁ ነበር። በድጋሚ በትናንትናው ዕለት ማለት ነው ተመሳሳይ የሆነ ችግር አጋጥሟቸው በከፍተኛ ፍርሃት ውስጥ እንደሚገኙ ነው እየተነገረ የሚገኘው። አሜሪካ የዘንድሮውን የዓለም ዋንጫ ማለት ነው በብዙ ፈተናዎች ውስጥ ነው እያሳለፈች የምትገኘው። እንዲሁም ደግሞ ለበርካታ ሰዎችም ፈተና እንደሆነ ጭምር እየተመለከትን እንገኛለን። የእንግሊዝ ብሔራዊ ቡድንም እንግዲህ በትናንትናው ዕለት ብቻ ሁለት የተለያዩ እጅግ በጣም አስደንጋጭ የነበሩ ቀኖች ነበር ሲያሳልፉ የነበረው። የተኩስ ድምጽ እንዲሁም ደግሞ ይህ ጥቃት ማለት ነው ምናልባት እንግዲህ ወደ እነሱ ሊሆን ይችላል ወይም ደግሞ አካባቢውን ለመረበሽና የተለያዩ ሰዎችን ለመጉዳት ታስቦ የተደረገ ሊሆን ይችላል። ነገር ግን በዛ ተኩስ ልውውጥ መሃል ማለት ነው 9 ሰዎች ላይ ጉዳት መድረሱ ነው መረጃዎችን እየተመለከትን የምንገኘው። እጅግ በጣም አስፈሪ የሆነ የዓለም ዋንጫ በማለትም በርካታ ሰዎች አስተያየታቸውን ይሰጡ ይገኛሉ። በጉዳዩ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩ። በሌሎች